ኦኬ ሁለቱ ጂዋገኖች አሉ የኤክሲ መኪና አለ የአኑር ላምበርጊኒ አለ እና ለማድረሽ በጧት ጀምረ ነው እንዴ ትሬዲንግ ማለት የአናላይዝ ያደረኩ ነበር ማርኬት እና ብዙ ጊዜ ጧት ምን አደርጋለሁ ተነስቼ ምን ያክል ፐርሰንቴጅ ምናምን ነገር ያካውንቲንግ ሳይሆንና ትሬዲንግ ዳታ አናላይዝ የማደርገው እዚህ ሶፍትዌር ላይ ነውና ትላንትና የነበረኝ ትሬዲንግ ዊክ 100% ዊኒንግ ሬት አለኝ አለሲ አንዳንዴ 50% ዊኒንግ ሬት ሚኖሪንግ ታይም አለ 70% 80% ዊኒንግ ሬት ሚኖሪንግ የስንቱ የሳምንቱ ነው ወይስ የአንድ ቀን ማለት ነው የአንድ ቀን እና ትሬዱን አያዋለሁ እንዴት ነው ቴክ ያደረኩት ምንድነው ስህተት ያው ለምሳሌ ኤስኤል ሂት ካደረገብኝ for example ወደ ኋላ so even but ዊን ቢኖርም አናላይዝ ታደርጋለህ ያ ምክንያቱም አንዳንዴ ዊን ይኖረኛል ግን በላክ ሊሆን ይችላል ለዛ I want to confirm like በኔ ስትራቴጂ ማርኬቱ ፎሎ አፕ አድርጎ ማርኬቱ ላይ ዊን እንዳደረኩ ማለት ነው አሁን ፕላን ያደረኩት ማርኬቱ ይወርዳል ብዬ ነበር ግን እኔን ሳያስገባኝ ነው እየሄደ ያለው እየጠበቅነው ነው ውስጥ አለን ዛሬ ቀኑን ሙሉ በቃ ቁጭ ብለን ነው የምንሰራው ጋይስ ኤክሲ ስናይፐር ዩቲዩብ ላይ አንድ ነገር ትልቅ ነገር ጠብቁ ነው ጋይስ ሶ ያ ጋይስ እንዳለው እንግዲህ ቢሆን ማርና ሰግጬ ከዛ በኋላ ምን ያህል የተማርኩት ምናምን የሚለውን እናያለን ትሬዲንግ በጣም ኖሌጁ ኢዚ ነው የምሬ ነው ኖሌጁ በጣም ኢዚ ነው ግን ትልቁ በጣም አስቸጋሪ ነገር ምንድነው ኤክስፒሪየንስ ልታደርግ ይገባል ፕላስ ደግሞ ሳይኮሎጂ በጣም ከባዱ ነገር ነው ያላ ገንዘብ ልክ ስታስገባ ፊር የሚባል ነገር አለ ልክ ስታደርግ ገንዘብ የሉ ስላደረግ ነው እንዲህ ምናምን ነገርና እነዛን ቦታዎችን ማስተካከል ነው በአንድ ቀን የሚሆን ነገር የለም ኦልሞስት you need to have 3 months period of time አለ አይደለ በደንብ ራስን ቢልድ ለማድረግ እሱን እናያለን ምን አባቱ ሀብለን ዛሬ ከጀመርነው እንግዲህ ከኔ ጋር ከጀመሩ ሰዎች ውስጥ ለማንኛውም ዛሬ ምንድነው እኔ ትሬድ አናላይዝ አድርጋለሁ ከዛ ወደ ከሰዓት አንድ ቦታ እንሄዳለን ከተማ እንወጣለን ወደ ውጭ እንወጣለን ጋይስ የኤክሲ ልቀውጣው ነው Do you know how many people you inspire my brother ከሰፈር እየወጣን ነው ያበደ ቦታ እንግዲህ አሪፍ በጣም በላ ነው እንግዲህ ቀናችንን በቁርስ እየጀመርን ነው በረንብ ካላሳየዋችሁ ሰፈራችን ይመስላል እየገባን ነው በጣም የሚያምር ቦታ ነው በጣም ሬስቶራንቱ ምናምን probably the most expensive hotel ዱባይ ውስጥ መሰለኝ ቁርስ በላን እንደምታዩት ሰው ሁሉ ወጣ ቢከዝኛ አርፍደን ነበር ለቁርስ አማራጭ ሲበዛ ግራ ነው የምትገባው ጋይስ የሌለ እንዴ ሆዳችን ግን አይታመምና ዝም ብለው በራሳቸው ኤቭሪቲንግ ማድረግ የሚፈልጉ ሰዎች አሉ ግን እኔ ፐርሰናሊ ላይፌን የቀየረው ብዬ የማስበው የሰዎችን እንትን ምክር በመስማት ነው ብዬ እኔ አንድ ጓደኛ አለኝ ጀርመናዊ ነው ጀርመን ነው የሚኖረው በጣም ፕሮፌሽናል ትሬደር ነው እሱ የሰጠኝ አድቫይሶች ስቲል ማይንዴ ላይ አለ በተለይ about psychology ገባ he was so polite እና ደግሞ የሚነግረኝ እያንዳንዱ ነገሮች በሙሉ ትሬዲንግ ላይ in real life ነው ያየሁት በቃ እያንዳንዱ ነገር ሪአክት ሲያደርግ ነው ያየሁት እና አንዴ ጋይስ ላስቆማችሁ እዚህ ጋር ትሬድ ክሎዝ ማድረግ አለብኝና ልክ እያወራ ነው እንግዲህ ጋይስ መሀል ላይ ለመዝጋት ያሰብከው ኦልሞስት ማርኬቱ የምንፈልገው ደብል ላይ ደርሷል ግን እዚህ ጋር ፕሮፊታችን ክሎዝ ማድረግ እንችላለን ማርኬቱ ሞር የጠበቁት ነው ግን ለገባነው ትሬድ ሪስክ የምናደርገውን ያክል ከሁለት እጥፍ በላይ ፕሮፊት ስላገኘን ስለዚህ no need to risk keep going like መፈልገው አግኝታለሁ ኦሬዲ አሁን እዚህ ጋር $50 ሪስክ አግኝቼ ቢሆን ኖሮ $120 ሜክ አድርቻለሁ ማለት ነው 50 ብትገባ ኖሮ 120 ምናምን ትሰራ ነበር ያ ከ100 በላይ ሰርቻለሁ ኦኬ ከ100 ምናምን so basically አሁን ሊቀጥልም ይችላል ነው ወርታች ይወርዳል ብዬ ነው እኔ አንተ የምታስበው ግን ሊቀጥልም ይችላል ሊወርቅም ይችላል ሊቀጥል ይችላል ሳይሆን ቤዚክሊ እዚህ ጋር ባለው ስትራክቸር ማርኬት ወደ ላይ መውጣት ፖቴንሻል አለው ግን እኔ ለኮሚኒቲ አዌር ማድረገው ምንድነው አሁን ላይ ያሉት ፕሮፊት ላይ ስለሆነ ሃፉን ክሎዝ እንዲያደርጉት ሃፉን ፕሮፊታቸውን ክሎዝ እንዲያደርጉ ነው እንደዚህ ነው ማኔጅ ማድረገውና ሞር ከኔ ጋር ፎሎ አፕ እንዲያደርጉ ማድረገው ኦኬ ስለዚህ ቤዚክሊ እኮ እንደውም አንዳንድ ትሬደሮች እኮ ሌላ ሰው ነው እንትሚላቸው አንተ ግን ራስን ኮሚኒቲን እየገባ ሁሉን ነገር የምትነግራቸው አሁን ለወጣ ነው እንደዛ የምትላቸው ለዛ ጋር ነው አሁን ለምሳሌ አሁን እዚህ ጋር ምንድነው ያልኩት ማርኬቱ ከ170 ፒፕስ በላይ ሙቭ እያደረገ ስለሆነ ያላችሁን ፕሮፊታችሁን
ሴኪዩር አድርጉ ነው ያልኳቸው። ያ ማለት አሁን ለምሳሌ ወደዚህ ጋር እንምጣና እዚህ ጋር ስታዩት ማለት ነው ከዚህ ጋር ጀምራችሁ ቅድም ላኩላችሁ ቅድም ላኩ ያልኩት እዚህ ጋር አሁን ጀከላ የልጅ አሁን ገንዘብ ሰርቷል ክሎዝ አድርጎታል ኦልሬዲ። እዚህ ጋር ከኔ ጋር the same setup ቴክ ያደረጉ ልጆች ናቸው። እዚህ ጋር $160 የሰራ ነው from $1000 ኦኬ። እዚህ ጋር ያው ይሄ ደግሞ full TP smash። ስለዚህ እነዚህ